ቃለ መጠይቆችን አድርጋል ለማድረግ ከመሄድ በፊት ከቢሮ ልብህ በጣም የመታው ወይም ደግሞ እንዴት ብዬ ነው አሁን ጥያቄ ማቅረበው ብለህ የደረገጥክበት አጋጣሚ አለ? አዎ ያው ከመሪዎች ለምሳሌ ፕሬዝዳንት ኢሳያስ አፈወርቂን ኤርትራ ድረስ ሄደን ቃለ መጠይቅ ያደረግንበት ሁኔታ በጣም በህይወቴ ማረሳው። ምክንያቱም ፕሬዝዳንት ኢሳያስ አፈወርቂ የተለያየ ስብዕና ያላቸው በተለይ በኢትዮጵያውያን ዘንድ የሚታዩበት የተቀረጹበት ነገር አለ። ያን ነገር ምናልባት ወደፊት ይለወጣል ብዬ የምጠብቃለሁ። ምክንያቱም የምሰማናቸው ብዙ ነገሮች አሉ። እሳቸውን ከኢትዮጵያ አንፃር የኢትዮጵያ ጠላት ተደርገው እንደ ጭራቅ እንድናያቸው የተደረገበት አጋጣሚ ነበርና የኢትዮጵያ ሕዝብ ስለሳቸው የሚያስበውን እያወቁ እሳቸው ፊት ሲቀርብ ምን አይነት ጥያቄ ነው ይዤ የሚሄደው የሚለው ነገር በጣም ያስጨንቀን ነበርና ከባልደረባዬ ፋሲል ጋር ነበር ነውና ነገር ግን በኤርትራ ቆይታችን እሳቸውንም ቃለ መጠይቅ አድርገን የተለያዩ መዛግብቶችን አገላብጠን የኤርትራ ወመዘክር የሚባል ቦታ አለ ልክ እዚህ እንዳለው እዛም ሄደን ፊልሞችን አይተን የተረዳነው ነገር ግን የኢትዮጵያ ሕዝብ ዳግም ስለ ኤርትራና ስለ ፕሬዝዳንት ኢሳያስ አፈወርቂ ታሪኮችን እንዲፈተሽ የተሰማውን ከእንደገና እንዲያጤነው የሚያደርግ ነገር ነው በውስጥ የተቀረጸውና እሳቸውን ለመጠየቅ የበንበት ጊዜ በጣም ፈታኝ ነበር። አኗኗራቸው ቀለል ያለ ነው ይባላል ማለት ቡና ሹቅ ምናምን ነገር ቃለ መጠይቁ ላይ አይቻለውና በርግጥም ያ ከናንተ ጋር ለነበረው ቃለ መጠይቅን የተዘጋጀ ነው ወይስ ህይወታቸው እንደዛ ነው? አራት ጊዜ ነው ፕሬዝዳንት ኢሳያስ አፈወርቂን ያገኘናቸው። አራቱንም ጊዜ ቤተ መንግስት አይደለም ከአስመራ ወደ 20 ኪሎ ሜትር 25 ኪሎ ሜትር አካባቢ አንድ ግድብ የመስኖ ግድብ ያሰራሉ። ጉሏቸው ማዳራቸው እዛ ነው። ትንሽ ቢሮ ነገር ሰርተው እዛ ነው ያገኘናቸው። እንደ ነገሩ ለብሰው ሸበጥ አድርገው ያየናቸውና ለማናችንም ያስደንቀናል፣ ያስገርመናል። አንድ የሀገር ፕሬዝዳንት በዛ አይነት አለባበስ በዛ አይነት ቦታ ማግኘት በጣም አስቸጋሪ ነው። አግዳሚ ወንበር ላይ ተቀምጠው እንዳልከው ቀደም ሲል ቡና ተፈልቶ እኛ በመናቀው ሲኒ አሹቅ በሳን ቀርቦ ብሉ ጠጡ እያሉ በአማርኛ ነው በነገራችን ላይ አንዳንድ ነገሮችን ስናወራ የሚነጋገሩትና በጣም የሚደንቅ ነው የሳቸው ያናኗር ሁኔታ። የሚገርም እሳቸው ልጆች አሏቸው። ከልጆቻቸው አንደኛዋ በአስመራ ቴሌቪዥን ላይ በኤርትራ ቴሌቪዥን ላይ ኤዲተር ነች። አንድ ሀገር መሪ ኤዲተር ሆና ቪዲዮ ፊልም ኤዲተር ሆና ስናያት በጣም ነው የደነቀን። እንደዚህ እንደምታስበው አይነት ነገር አይደለምና ይሄ አናኗራቸው ይገርማል። የሳቸው ብቻ አይደለም እንዳለ ባለስልጣኖቻቸው በሙሉ ተመሳሳይ የሆነ የህይወት እንትን ነው የምታየው። እዚህ ከምታየው አንፃር ሰማይና ምድር ነው ልዩነታቸውና ይሄ ነገር ለምንድን ነው ብለህ ታስባለህ? አሁን አንተ የምትነግረኝና ሰው ጋር ያለው ነገር ግን የተለያየ ነው። ያ የሆነው ምክንያት ምን ይመስላል? አንደኛ የተሰራው ፕሮፓጋንዳ ነው። ህወሓት ከፍተኛ የፕሮፓጋንዳ ዘመቻ በኤርትራ መንግስት በኤርትራ ባለስልጣናት ላይ አካሂዷል። ኢትዮጵያውያን ስለ ኤርትራ ያላቸው ግንዛቤ ስለ ባለስልጣናት ፕሬዝዳንት ኢሳያስን ጨምሮ የተለየ ምስል እንዲኖር አድርጓል። ይሄ ከፍተኛ ተጽዕኖ ፈጥሯል። ለምሳሌ እንደው ላቋርጥህና ለኢትዮጵያ የ100 ዓመት የቤት ስራ ሰጥተዋል እና ማመን የለብንም እሳቸውን የሚል ነገር ያለው ብዙ ጊዜ እውነት ለመናገር ያንን እንዳንድ ባለሙያ እንዳንድ ጋዜጠኛ እኛም ከበፊት ጀምሮ እንሰማው ነበርና ለእሳቸውም ጥያቄውን አንስተናል። የተጻፈ ነገር ልናገኝ አልቻለም። እሳቸው አሉ የተባለበት ቦታ በድምጽም በምስልም ስለማለታቸው የሚገልጽ ምንም አይነት መረጃ የለም። ነገር ግን በወቅቱ እሳቸው እንዲህ አይነት ነገር ተናገሩ ተብለው ኢትዮጵያውያን የበለጠ ጥላቻ እንዲኖራቸው በህወሓት በኩል ከፍተኛ ስራ ተሰርቷል። በኤርትራውያን በኩል ምላሽ መስጠት አይችሉም። ለምን እንደሆነ ህዝብ ግንኙነት ላይ ያላቸው እንቅስቃሴ በጣም ደካማ ነው። ስለነሱ ብዙ ነገር ሲወራ ምላሽ አይሰጡም። ያ ነገር ይጎዳቸው ይመስለኛል። ስለዚህ የሆነ የተበላሸ ታሪክ አለ። ምናልባት አሁን ይህንን ስንናገር የኤርትራ መንግስትን መልአክ ለማድረግ ወይም ፕሬዝዳንት ኢሳያስ መልካም ናቸው ብለን ለመደምደም አይደለም። ግን ታሪክ መፈተሽ አለበት። የሰማነው ነገር ትክክል ነው እውነት ነው የሚለውን ነገር የኢትዮጵያ ህዝብ የሰማውን ዳግም መፈተሽ ያለበት ይመስለኛልና እውነተኛውን ታሪክ ይዞ ወደፊት የሁለቱ ህዝቦች ግንኙነት ምን መሆን አለበት በፖለቲካውም በኢኮኖሚውም ምን መሆን አለበት የሚለውን ከሰማው ሳይሆን እውነታውን ፈልጎ ማግኘት ያለበት ይመስለኛልና እኔ የጫረብኝ ያ ነው። የሰማውትን ሳይሆን ከዚህ በኋላ ምን ማድረግ አለብን የሚለውን ነገር ለወደፊት የቤት ስራ ነው የሰጠኝ።